እውነት መነምናለች እንጂ እውነት ዘገያለች እንጂ መውጣት አይቀርም። ጃኒና ጆን ዳንኤል በሰሞሹ እንደተፈጠረው ጉዳይ ከማን ጋር ነው እውነታው የሚለውን ለማወቅ ትንሽ ጊዜ ይፈጃል እንጂ እውነታው ይወጣል። ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ውድና የተከበራችሁ ሙስሊም ወገኖቼ ማህበረሰቦቼ፣ እንዲሁም ቤተሰቦቼ ረመዳን ሙባረክ። እንኳን አደረሳችሁ፣ እንኳን አደረሰኝ። ረመዳንን በሰላም ጾመን የምንጨርሰው ያድርገን። ዛሬ እንግዲህ የመጣሁት እኔም እንደ ማንኛውም ሚዲያ ተጠቃሚ ሴት አንዳንድ ጊዜ አስተያየት መስጠት ስላለብን እኛም በምናውቀው በተረዳነው ያክል አስተያየት ልሰጥ ነው የመጣሁት። እሱም ምንድነው ስለ ጃኒና ስለ ጆን ዳንኤል ነው። ጃኒ በጣም ተጎድቻለሁ፣ ተበድያለሁ ብላ ሰውነቴን ተቀድቻለሁ፣ ተበድያለሁ፣ ጥቃት ደርሶብኛል ብላ እያለቀሰች ነው። ጥቃቱ የተደረሰባት መቼ ነው እንዴት ነው አናቅም። የሰው ልጅ እንደ ሰው ብናስብ መልካም ነው። አንድን ሰው አንድ ህይወት ከመጀመራችሁ ህይወታችሁ ጋር ያላችሁን ግንኙነት ሳትጨርሱ የነበራችሁን ነገር ሳትጨርሱ ሌላ ህይወት ውስጥ መግባት የብዙ ሰው ህይወት ታዛባለችሁ። ምክንያቱም የራሳችሁንም አብራችሁ ያላችሁንም ሰው ህይወት ታበላሻላችሁ። እንግዲህ ጆን ዳንኤል የልጅ አባቱ ነዋል። ጆን ዳንኤል ብዙ ስቃይ አሳልፏል። እስር ቤት ገብቷል። ከዛም ወጥቷል። እዚህ ደርሷል። እሷ ደግሞ የጆን ዳንኤል ጋር የነበረውን ጥሩም ጊዜ ይሁን መጥፎም ትታ ከአዶናይ ጋር አዲስ ህይወት እየኖረች ነው። እንደውም አምሮባት ጸብርቃ ደምቃ ያየናት አዶናይ ጋር ነው። ስለዚህ እሷ ከአዶናይ ጋር እያለች እያለ ለጆን ዳንኤል ስልክ መደወል ምን ይሉታል? ሴቶች